በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ እግዚአብሔር ቤተሰቦች አባቶቼ፣ እናቶቼ፣ ወንድሞቼ እና እህቶቼ በኃያሉ በልዑል እግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አደራችሁ? እንደምን ሰነበታችሁ? አሜን። አባታችን እግዚአብሔር ፍጹም መጠበቅን እየጠበቀ እነሆ ለዐቢይ ጾም 7ኛው ሳምንት ለኒቆዲሞስ ስላደረሰን ስሙ ለዘላለም የተመሰገነ ይሁን። ለቃል መውረድ ለስጋ ማድረግ ምክንያት የሆነችን ሁሉን ያየንባት የድህነታችን ምስጢር ወላዲተ ቃል ድንግል ማርያም ምስጋና ይድረሳት። ቅዱሳን መላእክት፣ ቅዱሳን ጻድቃን ሰማዕታት፣ ቅዱሳን ሊቃውንት እንደየክብራቸው መጠን የተመሰገኑና የተከበሩ የተወደሱ ይሁንልን። እንግዲህ ወደ እግዚአብሔር ቤተሰቦች እንደሚታወቀው እግዚአብሔር አምላክ ወዶና ፈቅዶ በምህረቱም ጠብቆን ለዐቢይ ጾም 7ኛው ሳምንት ኒቆዲሞስ ደርሰናልና በድጋሚ ለዚህ ያደረሰን ስሙ የተመሰገነ ይሁን። እንግዲህ በኒቆዲሞስ ዕለት ታዲያ ጌታችን ኢየሱስ ክርስቶስ ምንድነው የሚያስተምረን? በዚህ ቀን ምንድነው የምንማረው? እግዚአብሔር ለኛ ያለው ቃል ያዘጋጀው ቃል ምንድነው የሚለውን ስንመለከት በዚህ ዕለት እንግዲህ ወንጌሉ የሚነበብልን ወይም ደግሞ የምንማረው የዕለቱ ትምህርተ ወንጌል በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ እስከ 12 ያለውን ኃይለ ቃል እግዚአብሔር አምላክ ያስተምረናል ማለት ነው። ከዚህ የተነሳ እንግዲህ ይሄ ዕለት ኒቆዲሞስ እየተባለ ይጠራል። ኒቆዲሞስ ማለት በአይሁድ ምሁር የነበረ የአይሁድ ሕግ አዋቂ የነበረ ሰው ነው። ጌታ ዘንድ ሄዶ በማታ ይማር የነበረ ሰው ነው። ታሪኩን ሁላችሁ የምታውቁት ነው። ታዲያ በዚህ ዕለት እስኪ አምላካችን ኢየሱስ ክርስቶስ ምንድነው የሚያስተምረን የሚለውን ስንመለከት አንድ ቃል እናንሳና በዚያ ቃል ርዕስነት እንደ እግዚአብሔር መልካም ፍቃድ እንነጋገራለን። አስተማሪ እግዚአብሔር፣ መካሪ እግዚአብሔር ነውና ሁላችንም እንዲያስተምረን እንዲመክረን የእርሱ መልካም ፍቃድ ይሁንልን። እንደ እግዚአብሔር ቸርነት እንደ አምላካችን ፍቃድ የምንማማርበት ወይ ደግሞ የምንነጋገርበት በዚህ ዕለት እግዚአብሔር የሚያስተምረን የትምህርታችን ርዕስ ይሄ ነው። ዳግም ልደት ወይ ደግሞ ሁለተኛ መወለድ የሚል ነው። ዛሬ የምንማማርበት ርዕስ ዳግም ልደት ወይ ሁለተኛ መወለድ በሚል እንማራለን። ይህንን ኃይለ ቃል በዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ እናመለከተዋለን። ሰው ይላል ኢየሱስ ክርስቶስ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት መግባት አይችልም። ከውሃና ከመንፈስ ዳግመኛ ካልተወለደ በስተቀር ወደ እግዚአብሔር መንግስት መግባት አይችልም ይላልና የትምህርታችን መሰረታዊ ዓላማ ስንመለከት ዳግም እንዴት ልጅነትን እንደምናገኝ ማሳየት ነውና ሌላ ሁለተኛ የትምህርታችን መሰረታዊ ዓላማ ደግሞ ዳግም ልደት የሚባሉት ስንት ናቸው? ሰው ስንት ልጅነትን ያገኛል? ዳግም ልደት በቤተክርስቲያናችን ምን ተብሎ ተርጉማኑ አስቀምጠውልናል የሚለውን የምንመለከት ይሆናል። እንግዲህ ለትምህርታችን ርዕስ ይህንን ካደረግን ወንጌሉ በዚህ ዕለት የሚነበበው ወንጌል ክፍል ስንመለከት የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምረን ስንመለከት እንዲህ የሚል ቃል እንመለከታለን። ከፈሪሳውያን ወገን የሆነ ኒቆዲሞስ የሚሉት አንድ ሰው ነበረ ይላል። ምን የሚሉት? ከፈሪሳውያን ወገን የነበረ ኒቆዲሞስ የሚሉት አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ ክርስቶስ ሂዶ ይላል። ወደ የት ሂዶ? ወደ ኢየሱስ ክርስቶስ ሂዶ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው ሊያደርግ የሚችል ከቶ የለም፣ ያገር የሚችል ከቶ የለምና መምህር ወይ ከዚያ ዘንድ ተለከህ እንደመጣህ እናውቃለን አለው ይላል። ማንን? ኢየሱስ ክርስቶስን። ተመልከቱ እንግዲህ ኒቆዲሞስ ማን ነው ብለን ስንመለከት ኒቆዲሞስ የአይሁድን ሕግ ጠንቅቆ የተማረ ለአይሁድ ለባህላቸው፣ ለትውፊታቸው፣ ለስርዓታቸው የሚጨነቁ ነበሩ አይሁዳውያን። ስለዚህ ለባህላቸው የሚጨነቁ ስለሆነ ባህላቸውን የሚያስጠብቁላቸው፣ ባህላቸውን የሚያስተከብሩላቸው፣ ስርዓታቸውን የሚያስጠብቁላቸው በአይሁድ ዘንድ ሕገ ኦሪትን
ምሁረ ኦሪትን ተምረዋል ተብለው የተመረጡ ሰዎችን 70 የሚደርሱትን ሰዎች መርጠው አስቀምጠው ነበር ይላል። ስንት አልኳችሁ? 70። ተመልከቱ እንግዲህ አሁን ከ70ው መካከል አንዱ ኒቆዲሞስ ነው። የይሁድን ባህል እንዲያስከብር፣ የይሁድን ባህል እንዲጠብቅ፣ የይሁድን ባህል እንዲጠብቅና እንዲያስጠብቅ ከተሾሙት በአይሁዳውያን ከተሾሙት ሰዎች መካከል አንዱ ኒቆዲሞስ ነው። ታዲያ ይህ ሰው እንግዲህ ተመልከቱ ክርስቲያኖች፣ ይህ ሰው በአይሁድ ዘንድ ይሾም እንጂ አይሁዳውያን ደግሞ ባህላቸውን፣ ስርዓታቸውን፣ ትውፊታቸውን ኢየሱስ ክርስቶስ አይወድላቸውም ነበረ። ሁልጊዜ ይነቅፍባቸው ነበረ። ምክንያቱም አይሁዳውያን ከሰው ይልቅ ለባህላቸው የሚጨነቁ ስለነበሩ ሰው ገለው ስለሞተው ሰው ከማሰብ ይልቅ የሰውየው ደም እንዳይነካቸው የሚጸየፉን ጭምር ነበሩና አይሁዳውያን። ስለዚህ ለባህላቸው የሚጨነቁ ስለነበረ ክርስቶስ ሁልጊዜ ይነቅፋቸው ነበር። ባህላቸውን የሚነቅፍባቸው ስለሆነ ደግሞ ክርስቶስን ሊይዙት፣ ሊያሳድዱት፣ ሊገሉት ይፈልጉ ነበር ይላል አይሁዳውያን። ተመልከቱ እንግዲህ ከዚህ ወገን ከሆኑት 70 ሊቃውንት ከተባሉት ባህሉን ስርዓቱን እንዲያስከብሩ ከተመረጡት ሰዎች መካከል አንዱ ኒቆዲሞስ ነው። ይሄ ኃላፊነት ተጥሎበት ነበረ። ነገር ግን ኒቆዲሞስ ጌታችን ይሄንን ነገር ሲያደርግ፣ ይሄንን ተአምራት ሲያደርግ፣ ሙት ሲያስነሳ፣ ሲያስተምር፣ ሁሉ ነገር የሚያደርጋቸው ነገር ልቡ ይነካ ነበረ። በጣም ይደነቅ ነበረ። ሂዶ እንዳያደርገው፣ ሂዶ እንዳያሳየው፣ አብሮ እንዳይሄድ በአይሁድ ዘንድ ሕጋቸውን ከሚያፈርስባቸው፣ ሕጋቸውን ከሚቃወምባቸው ሰው ዘንድ መሄድ ያስቀጣል። ኒቆዲሞስ ግን በልቡ ጌታ የሚያደርገውን የሚሰራውን ነገር በሙሉ እያየ በልቡ ይደነቅ ነበረ። በልቡም ተማርኮ ነበረ። አሁን ይሄ በዚህ የተማረከው ኒቆዲሞስ አንድ ነገር አሰበ ይላል። ጌታን ብቻውን አግኝቶት የሚያደርገውን ታምራት፣ የሚሰራውን ስራ፣ የሚያከናውነውን ሁሉ ለመጠየቅ በልቡ ቀጠሮ ያዘ እና ደግሞ አይሁዳውያን የተለየ ጊዜ አይሁዳውያን የማያዩበትን ቀን መርጦ ጌታ ዘንድ ሄዶ ይህንን ነገር ሊረዳና ሊያውቅ ፈለገ ይላል። ሊያውቅ ፈለገ ማን? ኒቆዲሞስ ማለት ነው። ኒቆዲሞስ አሁን ከዚህ የተነሳ እንግዲህ ወደ ጌታ ዘንድ ሄዶ እነሆ መምህር ሆይ ከእግዚአብሔር ዘንድ ተልከህ እንደመጣህ እናውቃለን አለው። ከማን ዘንድ? ከእግዚአብሔር ዘንድ ተልከህ እንደመጣህ እናውቃለን። ወደ ጌታ ዘንድ በማታ በምሽት ከሄደ በኋላ ልክ በሌሊት ኢየሱስ ክርስቶስን ሲያገኘው ከእግዚአብሔር ከእሱ ጋር ካልሆነ በስተቀር ይህን ነገር ሊያደርግ የሚችል የለም። ስለዚህ ከእግዚአብሔር ዘንድ ተልከህ እንደመጣ እነሆ እናውቃለን ብሎ ከጌታ ዘንድ ውይይት ጀመሩ ይላል። ከጌታ ዘንድ ንግግር ጀመረ ይላል። እንደውም የቤተክርስቲያን ሊቃውንት ምን ብለው አስቀምጠውልና ኒቆዲሞስ ለምንድን ነው ጌታን ብቻውን ያገኘው ዘንድ ይፈልጋል፣ ለብቻው እንደሚፈልገው እያወቀ ግን ሌሊትን የመረጠበት ምክንያት ምንድን ነው ቢሉ ብለው ተርጉማኑ አባቶቻችን ሲያስቀምጡልን፣ አንደኛው ከአይሁድን ፍራቻ ነው። አይሁድን ለማገልገል ባህሉን ለማስጠበቅ ከተሾሙ ሰዎች መካከል ነውና ከጌታ ዘንድ ቢታይ ይወገራል፣ ይገደላል፣ ብዙ ነገር ይደርስበታል። ሁለተኛው ግን ኒቆዲሞስ ራሱን ሐሳቡን ሰብስቦ የሚጠይቃቸውን ሁሉ ነገሮች በትክክል ለመረዳት የሌሊቱን ክፍለ ጊዜ መረጠና በምሽት በሌሊት ወደ ጌታ ዘንድ ሄዶ ከኢየሱስ ክርስቶስ ጋር ሲወያይ እንሰማዋለን። ጌታም መቼም ሰውን ማይንቅ አምላክ ነውና ሁሉንም እንደየባህሪው፣ እንደየጸባዩ፣ እንደየፍላጎቱ፣ እንደየችሎታው የሚሰጥ አምላክ ስለሆነ ከኒቆዲሞስ ጋር ኒቆዲሞስ ለውይይት ኒቆዲሞስ ለጥያቄ ሲፈልገው ኢየሱስ ክርስቶስ ደግሞ ኒቆዲሞስን ያደምጠው ጀመረ ይላል። አሁን ኒቆዲሞስ እንዲህ ብሎ ወደሱ ዘንድ ሄዶ ይህ የምታደርጋቸውን ታምራት ሊያደርግ የሚችል ማንም የለም፣ ሌላ የሚችል ማንም የለም። አንተ ደግሞ መምህር ሆነህ እንደመጣ እናውቃለን አለው ጌታ። ምን ሆነህ እንደመጣ? መምህር ሆነህ። ተመልከቱ፣ ኒቆዲሞስ ከልቡ ነው። አይሁድ ጌታን መምህር ቢሉት በንቀት ነው። አይሁድ መምህር ቢሉት ጠማማ ነገር ፍለጋ ነው። መምህር ቢሉት እንዲህ ብሎ አለ መምህር ነኝናል ብሎ ለመክሰስ ነው። ኒቆዲሞስ ግን ከልቡ ነበረ። መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ እናውቃለን። ይህ ከእግዚአብሔር ካልሆነ በስተቀር እንዲህ አይነቱን ታምራት ሊያደርግ የሚችል የለም አለው ጌታ። በዚህን ጊዜ ኢየሱስ ክርስቶስ ለኒቆዲሞስ አንድ ነገር ሊያስተምረው ፈለገ።
ይህ ሊያስተምረው የፈለገው ነገር ወገኖች ክርስቲያኖች የማይደገም ሕያው የሆነ ረቂቅ የሆነ የምስጢራት በር የሆነውን ምስጢረ ጥምቀትን ኢየሱስ ክርስቶስ ሊያስረዳውና ሊያስተምረው ፈለገ። የምስጢራት ሁሉ በር መክፈቻ የሆነው ለአገልግሎት ያልተጠመቀ ሰው ማገልገል አይችልም። ለአገልግሎት መጀመሪያ የሚሆነውን ምስጢር ከምስጢራት ሁሉ ረቂቅ የሆነውን ምስጢር የመጀመሪያውን በር መክፈቻ የሆነውን ምስጢር ጌታ ሊያስተምረው ወደደ ይላል። ልክ ዮሐንስ ወንጌል ምዕራፍ 3 ከቁጥር 2 ጀምረን ስንመለከት እንዲህ ብሎ ይነግረዋል። እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ይገባ ዘንድ አይችልም አለው ይላል። ይሄ ንግግር ለኒቆዲሞስ ትንሽ ረቀቀበት። ተመልከቱ፣ እውነት ለመናገር እንኳን ለኒቆዲሞስ ትንሽ ረቀቅ የሚል ነው ይሄ ሐሳብ፣ በጣም ረቂቅም ነው። እንዲህ ነው ያለው ጌታ፣ ሰው ነው ያለው። ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር ዳግመኛ ወደ እግዚአብሔር መንግሥት ምን አይልም አይገባም አለው። ይሄ ረቀቅ ያለ ነው። ለምን ካለን ተመልከቱ፣ ሰው ነው ያለው ጌታ። ምን ሰው ስንል ወንድና ሴት፣ ስጋን ነፍስና ስጋ ያለው፣ ረቂቅ ነፍስ ግዙፍ ስጋ ያለው፣ ወንድ ሴት፣ ወጣት ጎረምሳ፣ ሽማግሌ እነዚህን ሁሉ ያካትታል። አሁን እዚህ ጋር ህፃናት ብቻ ለይቶ አላለም፣ አራጊያውያን አላለም፣ ህፃናትን አላለም። ለይቶ ሳይሆን ሰው የተባለ ነው ያለው ጌታ። ሰው ከውሃና ከመንፈስ ካልተወለደ በቀር ዳግመኛ ወደ እግዚአብሔር መንግሥት ሊገባ አይችልም አለው። ተመልከቱ፣ ከውሃና ከመንፈስ ቅዱስ ዳግመኛ ካልተወለድክ ወደ እግዚአብሔር መንግሥት ልትገባ አትችልም የሚል ቃል ተናገረው ኢየሱስ ክርስቶስ። ሕገ ኦሪትን የተማረ ነው። በደንብ ኦሪትን ጠንቅቆ ያውቃል። የኦሪት ሊቅም ስለነበረ ነው አንድም እንዲጠብቅና ባህሉን እንዲያስጠብቅ በአይሁድ ዘንድ ሸንጎ ሆኖ የተሾመው። ይሄ ግን ረቀቀበት። ጌታ ሆይ አለ፣ ረቀቀበት። ይሄ አሁን ምን አለው ጌታ? ምን እያለው ነው? ዳግመኛ ከውሃና ከመንፈስ ቅዱስ ካልተወለድክ ወደ እግዚአብሔር መንግሥት አትገባም ሲለው ዳግመኛ መወለድ፣ ሁለተኛ መወለድ፣ ከእግዚአብሔር መወለድ የሚሉት ሐሳቦች፣ እነዚህ ሁሉ ሐሳቦች ለኒቆዲሞስ ጥያቄ ሆኑበት። ሰው እንዴት ዳግመኛ ይወለዳል? ሁለተኛ መወለድ ማለት ምን ማለት ነው? የሚል በኒቆዲሞስ ሐሳብ ውስጥ ግራ የሚያጋባ የረቀቀ ምስጢር ሆኖ ታየበት ማለት ነው። በእርግጡን እውነት ነው፣ የረቀቀ ምስጢር ነው ምስጢረ ጥምቀት። ምክንያቱም በሚታይ አገልግሎት የማይታይ የእግዚአብሔር ኃይል የማይታይ የእግዚአብሔር ጸጋ የሚሰጥበት ነውና ረቂቅ ነው። በዓይን አይታይም። ይሄ ልጅነት ሲሰጥ በዓይናችን የምናየው ነገር የለም። ድርጊቱ ሲከናወን ሰው ሲጠመቅ እናይ ይሆናል። የእግዚአብሔርን ልጅነት ሲቀበል ግን በረቀቀ ምስጢር ነውና የሚቀበለው። ምስጢርም የሆነበት ምስጢረ ጥምቀት ከምስጢራት ሁሉ ምስጢር የሆነበትም አንዱ ይሄ ነው። በሚታየው አገልግሎት የማይታየውን የእግዚአብሔር ልጅነት ጸጋ እግዚአብሔርን እንቀበልበት ስለሆነ የረቀቀ ነውና ለኒቆዲሞስ ግራ ገባው። ዳግመኛ መወለድ ምን ማለት ነው የሚለውን ጥያቄ ለጌታ አቀረበ። ሁለተኛ እንዴት ወደ እናቴ ማህፀን ገብቼ እወለዳለሁ? ይሄ ማለት ወደ እናቴ ማህፀን ሁለተኛ ገብቼ መወለድ ማለት ነውን? እያለ ለጌታ ኒቆዲሞስ አቀረበ ጥያቄ ይላል። ኢየሱስም መልሶ እንዲህ አለው ይላል ቁጥር 5 ላይ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። አንተ የእስራኤል መምን ስትሆን ይህንን ከቶ እንዴት አታውቅም ብሎ ጌታ ደግሞ መልስ ሰጠው ይላል። አንተ የአይሁድ መምህር ነህ፣ ሕግ አዋቂ ነህ፣ እንዴት ይህንን ሳታውቅ ቀረህ? እንዴት አታውቅም አለው። ወገኖቼ ክርስቲያኖች፣ አሁን ለኒቆዲሞስ የረቀቀበት ጥያቄ፣ ለኒቆዲሞስ የተጠየቀው ጥያቄ፣ ለኒቆዲሞስ ጌታ የተናገረው ጥያቄ እውነትም ምስጢር ነው፣ የረቀቀ ምስጢር ነው። ዳግመኛ ልደት ነው፣ ሁለተኛ መወለድ ነው። ወገኖቼ
እንግዲህ አባቶቻችን መተርጎማኑ ይህንን ባብራሩበት አንቀጽ እንዲህ ብለው አስቀምጠውታል። ሰው ሶስቴ ይወለዳል አሉ። ስንቴ ይወለዳል አልኳችሁ? ሶስቴ ይወለዳል። የመጀመሪያው መወለድ ከእናትና ከአባቱ አንዴ ይወለዳል። ከእናትና ከአባቱ ማለት ከአባትና ከእናት ስጋና ደም ተከፍሎ የአባቱንና የእናቱን ስጋና ደም ወስዶ ተጸንሶ ይወለዳል። ይሄ የመጀመሪያ ልደቱ ከእናትና ከአባቱ የሚወለደው ልደት አለ። ይሄ የመጀመሪያ ልደት ይባላል። የመጀመሪያ ልደት ስጋ ተከፍሎ ከእናትና ከአባት ደም ተወስዶ ብጣቂ ደም ተወስዶ 40 ቀን ተስሎተ መርግ ተሰርቶበት ቆይቶ አድጎ 9 ወር ከ5 ቀን ቆይቶ የሚወለደው መወለድ፣ ይሄ መወለድ ምን ይባላል? ከእናትና ከአባት የምንወለደው መወለድ፣ ይሄ የመጀመሪያው መወለድ ይባላል። የመጀመሪያው መወለድ። ሁለተኛና አስፈላጊ የሆነ ረቂቅ ልደት አለ ደግሞ። ሁለተኛው መወለድ ከእግዚአብሔር የምንወለደው መወለድ ነው። ከማን የምንወለደው አልኳችሁ? ከእግዚአብሔር የምንወለደው ወይ ልደተ ከመንፈስ ቅዱስ የምንወለደው መወለድ፣ ከእግዚአብሔር የምንወለደው መወለድ። አዎ ይሄ ከውሃና ከመንፈስ ቅዱስ የምንወለደው መወለድ ሁለተኛ ልደት ይባላል። ሁለተኛ ልደት ይባላል። ከውሃና ከመንፈስ ቅዱስ የምንወለደው። አሁን ጌታ ለኒቆዲሞስ የተናገረው ለኒቆዲሞስ ያስተማረው ሁለተኛውን መወለድ እንዲህ ብሎ ሲናገረው እንሰማለን። ሰው ነው ያለው። ሰው ከውሃና ከመንፈስ ቅዱስ ካልተወለደ በስተቀር ዳግመኛ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። አያችሁ፣ እግዚአብሔር ለልጆቹ ለወዳጆቹ ለኛ ለልጆቹ ያዘጋጀልንን ያችን የእግዚአብሔርን መንግስት የምንወርሳት በጥምቀት ነው። ካልተወለዳችሁ፣ አዎ ካልተጠመቃችሁ ድጋሚ ወደ እግዚአብሔር መንግስት መግባት አትችሉም ነው ያለው። ደግሞ መግባት አትችሉም ብቻ አይደለም፣ ሰው ነው ያለው። ወንድ የለ ሴት የለ እህት የለ ወንድ የለ ታናሽ ታላቅ አረጋዊ ሽማግሌ ሳይል ሰው የሆነ በሙሉ ይህንን ልደት ከእግዚአብሔር ጋር መወለድ በመንፈስ ቅዱስ መወለድ በእግዚአብሔር መታተም ይኖርበታልና ሁለተኛ ዳግመኛ ካልተወለዳችሁ አለ ጌታ። ሁለተኛው ልደት የመጀመሪያው ከእናትና ከአባት የምንወለደው መወለድ ወይ ልደት፣ ይሄ መጀመሪያ ልደት ይባላል። ሁለተኛው ደግሞ ከእግዚአብሔር ጋር ከአምላካችን ከኢየሱስ ጋር የምንወለደው መወለድ፣ ከመንፈስ ቅዱስ የምንወለደው መወለድ፣ ይሄ ምን ይባላል? ሁለተኛ ልደት። ከውሃና ከመንፈስ ቅዱስ የምንወለደው መወለድ፣ ይሄ ሁለተኛ ልደት ተብሎ ይጠራል። ሁለተኛ ልደት። ለዚያ ነው ኒቆዲሞስ ስለረቀቀበት ጌታም ረቀቅ ያለውን ምስጢር አምጥቶ ሲያስረዳው እንመለከታለን። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ካለ በኋላ አምላካችን ኢየሱስ ክርስቶስ ለኒቆዲሞስ ምሳሌ እንዲሆን አምጥቶ ያሳየው የነገረው ምን ነው ካልን ንፋስን ነው። ኒቆዲሞስን ይኸውልህ አለው። ኒቆዲሞስን ተመልከት፣ ንፋስን ተመልከት፣ ድምፁን ትሰማለህ፣ በዓይንህ አታየውም፣ ከወዴት አቅጣጫ እንደሆነ አታውቅም፣ ድምፁን ግን ትሰማለህ አለ። ተመልከት፣ አሁን ንፋስ የረቀቀ ነው፣ አይዳሰስም፣ አይጫበጥም፣ አይታይም፣ ድምፁ ብቻ የሚሰማ ነው። እንዲሁ ሁሉ የልጅነት ልደት ሁለተኛ የምንወለደው ልደት የእግዚአብሔር መንግስት የምንገባበት ልደት የረቀቀ ነው። የሚጨበጥ የሚዳሰስ የሚታይ አይደለም። ንፋስን እንደምንሰማው ሁሉ በእግዚአብሔር የሚሰጥ ስንጠመቅ ከሱ ጋር የምንታተምበት ከሞቱን በሚመስል ሞት ከሱ ጋር የምንተባበርበት ትንሳኤው በሚመስል ትንሳኤ አንድ የምንሆንበት የልጅነት ጥምቀት የምናገኝበት አንድ የምንጠመቅበት የተለየ ልደት ስለሆነ ጌታ ለኒቆዲሞስ የረቀቀውን ነፋስን ምሳሌ አድርጎ ሲናገረው እንመለከታለን። ነገሩ ቢረቅበት ኒቆዲሞስ ጌታ ሆይ እኔ ወደ እናቴ ሆድ ድጋሜ ገብቼ መወለድ ይገባኛል ማለት ነው አለው። አይደለም። ድጋሜ መወለድ ማለት ድጋሜ ከእናትና ከአባት ሆድ ውስጥ ገብቶ መወለድ ሳይሆን ሁለተኛው ልደት ከኔ የምታገኙት ልደት ነው። ከኔ የምታገኙት ልጅነት ነው። አዎ ሰይጣንን የምታሸንፉበት ከኔ የምትታተሙት ልጅነት ነው ብሎ ለኒቆዲሞስ አምላካችን ኢየሱስ ክርስቶስ ሲያስተምረው ሲነግረው እንመለከታለን ማለት ነው። ይሄ ሁለተኛው መወለድ ይባላል ብለው አባቶቻችን በመጽሐፍት ትርጓሜያት ላይ አስቀምጠውልናል ማለት ነው። ሶስተኛው መወለድ ማለት አንድ ሰው